ሰላም ጤና ይስጥልኝ ውድ የእርምጃ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሁላችሁም ደህና ናችሁ ወይ? እንግዲህ በትናንትናው ፖድካስታችን ስለ ጀምሮ የመጨረስ ጥበብ በሚለው ስር ዛሬም ሁለተኛ ክፍላችንን ይዘን ቀርበናል ማለት ነው። እንግዲህ በዛሬው ክፍል ደግሞ በርከት ያሉ ሀሳቦችን አብረን እናነሳለን። ከኔ ጋር ቆዩ። እንግዲህ ዛሬ ከትናንት ነው የቀጠለ ርዕስ ነው ይዤላችሁ የመጣሁት። እንግዲህ ትናንት በክፍል አንድ የመጀመር ጥበብ በጅማሮና በፍጻሜ መካከል ያለውን ትስስር በሚገባ አይተነን ነበረ። እንግዲህ ዛሬ ደግሞ በዚህ በሁለተኛው ክፍላችን በሁለተኛው ቀናችን ማለት ነው ከ30ው ቀን ዛሬ ሁለተኛ ቀናችን ነው። በዚህ ጉዟችን በይበልጥ ወደ ጥልቅና ተግባራዊ ወደሆኑ ሀሳቦች እንገባለን። በዚህ በዛሬው ውይይታችን በተለይ የምንጨርሰውን ነገር ከመጀመራችን በፊት ምን ማድረግ አለብን? ብዙ አይነት ካታጎሪዎችን አሳያችኋለሁ። በተለይ እንዴት ብናቅድ ነው መፈጸም የምንችለው? ስንፈጽምስ የአፈጻጸም ዘያችን ምን ይመስላል? የሚሉትን ሀሳቦች በደንብ አድርገን እናያለን ማለት ነው። እንግዲህ ዛሬ ለመነሻ እንዲሆነን አንድ ታዋቂ ደራሲ ላስተዋውቃችሁ። ይህ ደራሲ ጌሪ ራያን ብሌር ይባላል። ጌሪ ራያን ብሌር ጸሐፊ ነው፣ ደራሲ ነው። በጣም ብዙ መጽሐፍትን ጽፏል እና አንድ በጣም ለሁላችንም አስተማሪ የሆነ ነገር ያወራል። እና ግብ የማውጣት ጥበብና አራቱ የፍጻሜ ገጾችን በተመለከተ ምን የሚል ነገር ጽፏል መሰላችሁ? የማትጀምረውን ነገር አትጨርሰውም። ለመጨረስ ራስን ሙሉ ለሙሉ ያልሰጠበትን ነገር ደግሞ ቀድሞውኑ መጀመር የለብህም ይለናል። ይሄ በጣም ትልቅ ሀሳብ ነው። የማትጀምረውን ነገር አትጨርሰውም። ያ ማለት ሀሳባችን በደንብ አናላይዝ አድርጎ ውሳኔ ወስነን ካልሆነ የጀመርነው የማንጀምረውን ነገር አትጨርሰውም ማለት በስሜት የምንጀምረው ነገር በሙሉ ውጤቱ ዜሮ እንደሚሆን ሲያስረዳን ማለት ነው። እንግዲህ እኔና እናንተ ወደድንም ጠላንም ላይፍን ጀምረናል። በፈጣሪ ፍቃድ ህይወትን ጀምረነዋል። የተጀመረ ነገር ደግሞ መቋጨት አለበት። አሁን ሁሉም ነገር በተፈጥሮ ሂደት ያልቃል። ግን ከእኔና ከእናንተ የሚጠበቀው ምን አይነት አጨራረስ ነው? ፊኒሺንጉ ላይ ምንድነው እንዲባልልን የምንፈልገው የሚለውን ነገር ነው በደንብ እና አንድ ቀን የተጀመረ ህይወት እንደዋዛ እንዲያልፍ መፍቀድ የለብንም። ፈጣሪ ወደዚች ምድር ሲያመጣን ለፐርፐዝ ለምክንያት አድርጎ ነው ያመጣን። እሱን አላማችንን ተረድተን አፈጻጸማችንን ማሳመር አለብን። አፈጻጸማችንን ለማሳመር ደግሞ የጀመርነው ጅማሮ ፍጻሜው ምን መሆን አለበት የሚለውን በደንብ ቆም ብለን ማየት አለብን። ምክንያቱም ዝም ብለን ህይወት መሃል መንገድ ላይ ሆነን ወይ ወደዚህ አንል ወይ ወደ ኋላ እንመለስ ወይ ወደ ጎን አንሄድ አይነት ነገር መሆን የለባትም። እና በአጭሩ ህይወት ማለት ስንተረጉማት ጀምሮ መጨረስ ማለት ነው። እንደነገርኳችሁ የተጀመረ ነገር አለመጨረስ አይችልም። ዋናው አፈጻጸም አጨራረሱ ነው። እና ጀምሮ መጨረስ ማለት ከሆነ የምንጀምረው ነገር ምንድነው? የምንጨርሰውስ ምንድነው? ስንጀምር ለመጨረስ ዋስትናችን ምንድነው? ይህንን በሚገባ ማወቅ መቻል አለብን። ታዲያ አንድ ትልቅ ጥያቄ መጠየቅ ያለብን የእኔና እናንተ ምንድነው ከተባለ ህይወት በጥራትና በብቃት እንዲጠናቀቅ እኔና እናንተ ሀላፊነት ወስደን ምን ማድረግ አለብን? ይህንን ለማድረግ በየቀኑ የምናደርጋቸው ልማዶቻችን፣ በየጊዜው የምንማረው ትምህርት፣ የምንሰለጥነው ስልጠና፣ ከማህበረሰባችን የምንወስዳቸው ልማዶች በሙሉ ለአፈጻጸማችንም ለጅማሬያችንም ተጠያቂ ያደርጉናል። እና ምርጫዎቻችን እውነታን ያገናዘቡ፣ ግብ የመውጣት ልምምድን የሚፈልጉ፣ እቅድ በማውጣት የምንጀምራቸው ከሆነ ጥራት ያለው አፈጻጸም ይኖራቸዋል። ጥራት ያለው አጨራረስ። ስለዚህ ይሄ ጥራት ያለው አጨራረስ የሚባለው ስራው የሚጀምረው ጥራት ያለው አጀማመር ላይ ነው። ብዙውን ጊዜ እንግዲህ ትናንት እንደተነጋገርነው ምናልባት ህይወትን
እኛ የምንጀምራት በህይወታችን ውስጥ እኛ የምንጀምረው አለ፣ በሌሎች አጋጣሚዎች ደግሞ የሚጀመር ነገር አለ። ከሁሉም በላይ ግን እኛ የምንጀምረው ላይ ትልቅ ኃላፊነት አለን፣ ስልጣንም አለን የምንጀምረው ነገር ላይ ማለት ነው። ስለዚህ እቅድ የማውጣት ልምምድ አለን ወይ? ብዙዎቻችን አሁን ማለት እንቅስቃሴያችን በዘልማድ ነው ወይስ ደግሞ የታቀደ ከሆነ አጀማመሩ ፕሮሰሱና አውትካሙ ወይም ደግሞ ፍጻሜው ምን ይመስላል? ግባችን በጥራት እንዲጠናቀቅ ካስፈለገ በየትኛው የእቅድ አይነት ማቀድ አለብን? በነገራችን ላይ ስለ ግብ ስለማውጣት ያው እንግዲህ ፍጻሜያችን እንዲያምር ጅማሯችን ማማር አለበት። ጅማሯችን በሀሳብ ነው፣ ፍጻሜያችን ደግሞ በተግባር ነው። አሁን ልዩነቱ ይሄ ነው። ዓላማ ይባላል። ስናስብ ይህንን ጅማሯችንን ገና ስናስቀምጠው ዓላማ እናስቀምጣለን፣ ግብ እናስቀምጣለን። ይሄ ግብ የማውጣት ሂደት ደግሞ እንግዲህ ብዙዎቻችን የምናውቀው ስማርት ጎል ሴቲንግ የሚባለው ነው። ስፔሲፊክ መሆን አለበት፣ ሜዠሬብል መሆን አለበት፣ አቴኔብል መሆን አለበት፣ ታይም ባውንድድ መሆን አለበት የሚባለውን ማለት ነው። ዛሬ ደግሞ ከሱ በተለየ መንገድ የተወሰነ ነገር ልጨምርላችሁ ነው። ኦፍኮርስ ከሱ አንወጣም፣ እሱ ዋናው ነው። ግን ሚስ የምናደርጋቸው አሉ። ከዛ በስተጀርባ እቅድ ስናወጣ፣ ግብ ስናወጣ ሚስ የምናደርጋቸው ነገሮች አሉ እና እነዚህ ሚስ የምናደርጋቸው ነገሮች የትኞቹ ላይ ናቸው? እኔ ከየትኛው የግብ አወጣጥ ዞን ላይ ነው ያለው? እና እቅዳችንን ስናወጣ 3 ዋና ዋና የግብ ቀጠናዎች ወይም ደግሞ የግብ ክልሎች አሉ ይባላል። ይህንን በነገራችን ላይ ያስቀመጠው መነሻ ሀሳቡ የሩሲያው ታዋቂ የስነ ልቦና ባለሙያ ነው። ይሄ ባለሙያ ስሙ በጣም ጎልቶ የወጣው በተለይ ዞን ኦፍ ፕሮክሲማል ዲቨሎፕመንት በሚል ሳይንሳዊ ምርምሩ ነው። ዞን ኦፍ ፕሮክሲማል ዲቨሎፕመንት ማለት ሰው አእምሮ ሊያድግ የሚችለው በፈተና ውስጥ በሚችለው በአቅሙ ልክ አእምሮ ሊደርስበት በሚችል ተለጥጦ ሊደርስበት በሚችል ጥረት ልክ ነው እንጂ ከዛ ውጭ አእምሮ ሊቀየር አይችልም። በጣም ኤክሰስ ከሆነም ደግሞ ወደ ጭንቀት ውስጥ ይገባል የሚል ጥቅልል ያለ ሀሳብ አለው። ጥቅልል ያለ ሀሳብ ነው እና እሱ እነዚህን 3 ነገሮች አስቀምጠዋል። እቅድ ስናወጣ 3 የእቅድ ዞኖች አሉ ወይም ደግሞ የግብ የማውጣት ክልሎች ልትሏቸው ትችላላችሁ። እኔና እናንተ በየትኛው ክልል ውስጥ እንደሆነ ራሳችንን መገምገም አለብን። ይሄ ሳይንሳዊ መላምቱ ምንድነው? ቀጥተኛ ቁርኝት ያለው ሰው እድገትና ለውጥ ሊያመጣ የሚችለው አእምሮ በሚያጋጥመው ፈተና ልክ ነው የሚል ነው። እኔና እናንተ እቅድ ስናወጣ ለአእምሯችንን ቻሌንጅ መስጠት አለብን። ቻሌንጅ ማለት በመሰረቱ ቻል እንጂ ኦፍኮርስ እንዲመቸን ለመተርጎም እንዲመቸን ነው እንጂ ቻሌንጅ ያው ኦብስታክል ነው። ኦብስታክል ደግሞ ኦፖርቹኒቲ መሆን ይችላል፣ ፕሮብሌምም መሆን ይችላል። እኔና እናንተ አሁን እቅድ ስናወጣ ከነዚህ ከ3ቱ የእቅድ ዞኖች በየትኛው እንደሆንን ማስቀመጥ አለብን። አንደኛው የእቅድ አይነት ኮምፎርት ዞን ውስጥ ሆነን የምናቅደው እቅድ ነው። ይሄ ኮምፎርት ዞን ውስጥ የምናቅደው እቅድ ነው። ይሄ እቅድ ምን አይነት እቅድ መሰላችሁ? የእድገት መቃብር ይባላል። ሰው ባለበት ስታግናንት ሆኖ ያው ጎመን በጤና ያው በገሌ እያለ የ40 ቀን እድሌ እያለ የሚኖርበት ላይፍ ማለት ነው። በቃ ይሄ የ40 ቀን እድሌ ነው፣ መቼም ሊቀየር አይቻልም። እንግዲህ እኔ ከእናቴ ያልወረስኩት አባቴ ያልወረስኩት እያለ በቃ ምንም ቻሌንጅ ሳያደርግ የሚኖርበት ላይፍ ማለት ነው። ይህ ግባችን ከለመድነው አቅማችን፣ ከለመድነው እውቀታችን፣ ከለመድነው አካባቢያችን ያልወጣ እንዲሆን የሚያደርግ ነው። ስለዚህ የምናቅደው እቅድ፣ የምናወጣው ግብ ከማይፈትነን ነገር አእምሯችን ክሬቲቪቲውን የማይጨምር የፈጠራ አቅማችንን የማይጨምር አዳዲስ ሀሳቦችን እንድንጋፈጥ የማያደርግ የእቅድ አይነት ይባላል። ብዙ ጊዜ አፕላይ የምናደርገው ነው። በመሰረቱ ይሄ እጅግ በጣም ከባድ የእቅድ አይነት ነው። ብዙዎቻችን ባለንበት እንድንቀር የሚያደርገን የእቅድ አይነት ነው እና ይህ እቅድ የምናወጣው እቅድ ምንም አይነት ጥረት ሳናደርግ፣ ምንም አይነት አዲስ ክህሎት፣ ምንም አይነት አዲስ እውቀት ሳንጨምር፣ የገንዘብ አቅም ላይ ምንም አይነት ቻሌንጅ ሳይገጥመን፣ ሳንበደር ምንም ኤክስትራ ኤፈርት የማይጠይቅ አይነት እቅድ በዚህ በምቹ ቀጠና ውስጥ ሆነን የምናቅደው እቅድ ነው።
ይሄ የዚህ ቀጠና ችግሩ ምንድነው? ትልቁ አደጋው አቅማችንን ቀብሮ ማስቀረት ነው። ምንም አይነት ታለንት ቢኖረን ያንን ታለንት በውስጣችን ቀብሮ ማስቀረት ነው። እሱ ብቻ አይደለም። ይሄ ምንም አይነት የእኛን ታለንት ካለማውጣቱ በላይ ምንም አይነት እድገት የለውም። ምንም አይነት እድገት በቃ በህይወታችን ምንም አይነት እድገት የማናይበት አይነት ማለት ነው። ሶ በዚህ ቀጠና ውስጥ ስንሆን አእምሯችን ምን አይነት ስራ መሰላቸው የሚሰራው? አዳዲስ የነርቭ ሴሎች አይፈጠሩም። ይሄ ኒውሮፕላስቲሲቲ የሚባለው አእምሯችን ፕሮቲን ፔፕታይድ ቦንዶች ናቸው አእምሯችን የተገነባበት እና እነዚህ ፔፕታይድ ቦንዶች አዳዲስ ፕሮግራም በመጣ ቁጥር አዳዲስ ሀሳብ በመጣ ቁጥር ሌላ ነርቮች ይሰራሉ፣ ሌላ ፔፕታይድ ቦንዶች እና ይለጠጣል፣ አእምሯችን ይሰፋል። እሱ እንዲሰፋ አንፈቅድለትም፣ እንደጠበበ እንዲቀመጥ ያደርገዋል። ያኛው በኮምፎርት ዞን ውስጥ ሆነን የምናቅደው እቅድ ማለት ነው። ይሄ ምንድን ነው የሚያደርገው መሰላችሁ? አዲስ አይነት የነርቭ ትስስር ደግሞ ኒውሮፕላስቲሲቲ አይፈጥርም። ሰውነታችን የለመደውን ነገር ብቻ ስለሚደጋግም የዶፓሚን እጥረት ይከሰታል። ወይም ደግሞ አእምሯችን ዶፓሚን የሚባለውን ሆርሞን በሰውነታችን እንዲመነጭ አይፈቅድም። ዶፓሚን ማለት ደግሞ ብዙዎቻችሁ እንደምታውቁት የደስታና የመነቃቃት ሆርሞን ማለት ነው። እርካታ የሚሰጥ የሚያነቃቃ ሆርሞን ማለት ነው። ስለዚህ አእምሯችን ለክሬቲቪቲ ካልተፈተሸ አዳዲስ ፔፕታይድ ቦንዶች ካልተፈጠሩ ይሄ ዶፓሚን የሚባለው ሆርሞን ኮንሰንትሬሽኑ ይቀንሳል። በነገራችን ላይ በጣም ሲበዛም ኤክሰስ ሲሆን በጣም አይመከርም። ይሄ ዶፓሚን ማለት ነው ሪሊዝ መሆን የለበትም። በተመጣጠነ መንገድ ነው ሪሊዝ ሊደረግ የሚገባው። ብዙዎቻችን ይህንን የደስታና የመነቃቃት ሆርሞን መለቀቅ እጅግ ዝቅተኛ ስለሚሆን የመስራት ሞራላችን ዝቅተኛ ነው የሚሆነው። ስለዚህ ፈተና ሲመጣ ምንድነው የምናደርገው? እጃችን ሰብሰብ፣ ብርድ ሲሆን ከሙቀት ቤታችን፣ ችግር ሲያጋጥመን ምን ሊከሰት ምን ላገኝ? ምክንያቱም እቅዳችን ትንሽ ናታ፣ እየተለጠጠች አይደለችም። ብዙ ሰዎች እቅድ አወጣን ሲሉ የሚያቅዱት ምቾታቸው ውስጥ ነው። ምቾታችንን ላለማጣት ነው ብዙዎቻችን እቅድ የምናቅደው። ለምሳሌ በየቀኑ 6 ሰዓት እንቅልፍ መተኛት አለ የለመደ ሰው ነገ 6 ሰዓት እንቅልፍ መተኛት አለብኝ ብሎ ወረቀት ላይ ከመጻፍ ውጪ የተለየ እቅድ አያቅድም። ወይም ደግሞ በሌላ አገላለጽ ይህንን ምን እናደርግ እንችላለን? ጧት እየተነሳ ስልኩ ላይ ሶሻል ሚዲያ የሚያይ ሰው፣ ፌስቡክ የሚያይ ሰው፣ ቲክቶክ የሚያይ ሰው በቃ ከዚህ በኋላ ሁሌም ጧት ተነስቼ ለ1 ሰዓት ለ2 ሰዓት ያክል ፌስቡክ ላይ አዳዲስ መረጃዎችን አያለሁ አነባለሁ የሚል ሰው የተለየ እቅድ አላወጣም። አእምሮውን ምንም ሊፈትሸው አይችልም። የተለየ ኮኔክሽን የለውም። የተለየ ኔትወርክ ሊሰራ አይችልም። ያው የተለመደ ስራውን ነው የሚሰራው። ሁልጊዜ ቢሮ የሚመላለሰው ነገ 2 ሰዓት ቢሮ እገባለሁ ቢል በቃ ያንን የተለመደውን ስራ እቅድ አድርጎ ያስቀምጠው ማለት ነው። ስለዚህ ይሄ ምንም አይነት የተለየ ፈርት አይጠይቅም። የተለየ ገንዘብ አላስወጣንም፣ የተለየ እውቀት አላስወጣንም፣ የተለየ ክህሎትም አልጠየቀንም። ያው የተለመደ ነገር ውስጥ ነው የምንሰራው ማለት ነው። ይህ ሙሉ በሙሉ ምቾት ቀጠና ውስጥ ሆነን የምንሰራው ስራ አእምሯችን አዳዲስ ተግዳሮቶች ስላልገጠሙት አዳዲስ ክህሎቶችን እንዲማርም ስላልተገደደ ያለንን የፋይናንስ፣ የእውቀት፣ የክህሎት እንዲሁም ደግሞ ከሰዎች ጋር ያለንን ትስስር በሙሉ ምን ያደርጋል? ዳምፕ ባለበት ያስቀምጣል ማለት ነው። ባለበት ያስቀምጣል። ይህንን ሲያደርግ የማይፈተን አእምሮ ቅድምም ብያችኋለሁ፣ የሰው ልጅ እንዲያድግ አእምሮ መፈተን አለበት ብሏል አይደል የሩሲያው የስነ ልቦና ባለሙያ። ስለዚህ እዚህ ጋር የምናስቀረው ነገር ምንድነው? ባለንበት በቦታችን ሆነን እንድንቀር ያደርገናል። ሁለተኛው የግብ አይነት አሳሳቢ ግብ ይባላል። አሳሳቢ ግብ ወይም ደግሞ አሳሳቢ እቅድ፣ ይሄ ፓኒክ ዞን ይለዋል። ፓኒክ ዞን ውስጥ የሚታቀድ እቅድ ደግሞ አእምሮን ሽባ የሚያደርግ ነው። አእምሮን ሽባ የሚያደርግ እቅድ ነው። ይሄ እቅድ በጣም ኤክስትሪምሊ የተለጠጠ እቅድ ማለት ነው። ይሄ ከምቾት ቀጠናው በጣም ተቃራኒ ነው። ከመጀመሪያው ግባችን እጅግ በጣም ተቃራኒ የሆነ ግብ ነው። ይሄ ግብ ደግሞ ምንድነው የሚያደርገው? ካለን ወቅታዊ አቋም እሱን ታሳቢ ሳናደርግ ያለንን እውቀት፣ ያለንን ክህሎት፣ ያለንን ኮኔክሽን ታሳቢ ሳናደርግ እቅድ ማውጣት ማለት ነው። ይሄ ወደ ስኬት ከመውሰድ ይልቅ ጊዜያችንን የሚያባክን እጅግ በጣም የሚያበሳጭ፣ የሚያናድደን፣ ተስፋ የሚያስቆርጥ አይነት እቅድ ማለት ነው እና ይሄ በነገራችን ላይ ባለንበት ከማስቀረት በላይ ከፍተኛ የስሜት ቀውስ
ብዙ ሰዎች የማይሆን እቅድ አቅደው ጤናቸውን ያጣሉ። በጣም ከባድ ነው። ለምን መሰላችሁ? ይሄ ከአቅም በላይ የሆነ ግብ ስናወጣ አእምሯችን በጣም ይጨናነቃል። በተለይ በዚህኛው የአእምሯችን ክፍል በጀርባ በኋላችን በኩል አሚግዳላ የሚባል የአእምሯችን ክፍል አለ። ይሄኛው ደግሞ ፍሮንታል ኮርቴክስ ነው የሚባለው እና ፍሮንታል ኮርቴክስ ፖዘቲቭ አቲቱድ ነው ያለው። በቃ ኤቭሪቲንግ ኢዝ ፖሲብል ብሎ ነው ለኛ ለአእምሯችን ለኛ ለማንነታችን የሚነግረን ማለት ነው። አሚግዳላ ደግሞ በተቃራኒው እናት በሏት የእናንተ ጭንቀት፣ የእናንተ መወጣጠር፣ የእናንተ አዲስ ነገር መሞከር በጣም የሚያሳስባት ኮንትሮልድ ሆናችሁ እንድትኖሩ አዲስ ነገር መሞከር በቃ አትፈልግም። ስለዚህ እናንተ አዲስ ነገር አዲስ እቅድ የተለጠጠ እቅድ ስታወጡ ምንድነው የምታደርገው? ይሄ እኮ አይሳካልህም፣ ይሄ እኮ አይሆንልህም። ለዚህ ቤንችማርክ ምን ታደርጋለች? ከዚህ በፊት በዚህ መንገድ የሄደ የለም፣ ያንተ ዘመድ የለም፣ ጓደኛ የለም፣ ሰው የለም፣ እናትና አባቶችም እንደዚህ ናቸው፣ አንተም የመጣበት መንገድ እንደዚህ ነው፣ አቅምህ እንደዚህ ነው። ያለህን በሙሉ በምታውቀው ልክ ነው እሷ የምትሰራ። ወደፊት መቀየር እንደሚቻል፣ መለወጥ እንደሚቻል፣ መማር እንደሚቻል፣ አዲስ ክህሎት ማዳበር እንደሚቻል መንገዱን ትዘጋለች። ምክንያቱም እሱን የሚያስበው ፍሮንታል ኮርቴክስ ነው። እሷ ከኋላ ሆና ኔጌቲቭን ነገር ትነግረናለች። በዚያ ምክንያት አእምሯችን ስትረስ ውስጥ ይገባል። በነገራችን ላይ አሚግዳላ 5% ፋስተር ሬት አላት የማሰብ ማለት ውሳኔ ለመወሰን 5% ወይም ደግሞ 5 እጥፍ ከፍሮንታል ኮርቴክስ ትፈጥናለች። ስለዚህ በቃ የሴታ ሴትነት ባህሪ ነው ያላት። በጣም አደገኛ ነች። ቶሎ ነው የምትቆጣው። አዲስ ነገር ስታመጡ በቃ ፍጥጥ ነው የምትል። አዲስ ነገር ስታመጡ ድንግጥ ነው የምትል። እናንተ ያኔ ረጋ ብላችሁ አናላይሲስ ሰርታችሁ በደንብ ውሳኔውን ካላሳመናችኋት በፍጹም የእናንተን ውሳኔ አትቀበልም። ስለዚህ ይሄ ምንድነው የሚያደርገው? አሚግዳላ የተባለው የአእምሯችን ክፍል እንደ ትልቅ ስጋት ይቆጥረዋል። የምናቅደውን እቅድ፣ ይህንን የተለጠጠ እቅድ እንደ ትልቅ ስጋት ይቆጥረውና በዚህ ጊዜ አእምሯችን ምን ያመነጫል መሰላችሁ? ኮርቲሶል የሚባል ሆርሞን ያመነጫል። ሌላ ደግሞ አድሬናሊን የሚባል የፍርሃት ሆርሞን ያመነጫል። እነዚህ የፍርሃት ሆርሞኖች ጭንቀት በሰውነታችን ውስጥ ይለቃሉ። ከዛ በኋላ ስትረስ ይዘናል፣ እንበሳጫለን፣ እናብዳለን። ይሄ እቅድ የጭንቀት ሆርሞኖችን በብዛት ወደ ሰውነታችን እንዲለቀቅ ስለሚያደርግ የሆርሞን መብዛት፣ የጭንቀት ሆርሞን በአእምሯችን መብዛት ደግሞ ያንን እቅድ ወይ ፋይት እንድናደርገው ወይ ደግሞ ፍላይት እንድንተወው ያደርገናል ማለት ነው። ስለዚህ ውሳኔያችን ምንድነው? መተው። ያ ማለት የተጀመረው ነገር መሀል ላይ ይቀራል ማለት ነው። ሳይጀመር ይቀራል ወይ ደግሞ ይጀምረንም ደግሞ አንቀጥልም። ምክንያቱም ዲስፕሊን አይኖረንም፣ ኮንሲስተንሲ አይኖረንም፣ ቶሎ እንደክማለን። ከኔጋቲቭ ይልቅ ፖዚቲቭ ነገሮች እያነሱብን ይሄዳሉ። ስለዚህ ይሄ ፋይት ኦር ፍላይት መዋጋት ወይ ደግሞ መሸሽ አለብህ ብሎ ለአእምሯችን የጭንቀት ሆርሞኖችን ስለሚለቅ አእምሯችን በጣም ውስብስብ ነገር ውስጥ ይገባል። ያኔ ሎድ ማድረግ ይጀምራል። ሎድ ሲያደርግ ደግሞ አእምሯችን ውስጥ ምንም ሴቭ የተደረገ ነገር የለም። ያ ማለት አቅማችን አላገናዘብንም ማለት ነው። እውቀታችን፣ ክህሎታችን አላገናዘብንም ባለን ነገር ላይ ወይም ደግሞ ነገ ተምሬ ይህን ቀይሬ ክህሎቴን ቀይሬ ሰው ጋር እንደዚህ ሰርቼ የሚለውን ነገር በትክክል የሚያሳምን ነገር አልነገርነውም ማለት ነው። ስለዚህ ይህንን ስናደርግ ጭንቀት ውስጥ እንገባለን። ግባችን እጅግ ግዙፍ ሲሆን አእምሯችን ይህን ልታደርገው አትችልም፣ አይሆንልህም የሚለውን ሀሳብ እያስቀደመ የፍርሃት መልእክት ስለሚልክልን ስራውን ከመጀመራችን በፊት ሽባ እንሆናለን፣ ባዶነት ይሰማናል። ስለዚህ ጀምረን የማንጨርስበት ትልቁ ምክንያት እቅዳችን የተንዛዛ እቅድ፣ የተለጠጠ በጣም ኤክስትሪምሊ ከአእምሯችን በላይ የሆነ እቅድ ሊሆን ስለሚችል ነው። ከኔ ጋር ናችሁ? በጣም አሪፍ። ስለዚህ ይሄ እቅድ በደንብ ሊጠና የሚገባው ብዙዎቻችን ጀምረን ላለመጨረሳችን ትልቁ ምክንያት ይሄ ሊሆን ይችላል። ሌላኛው ለምሳሌ እዚህ ጋር አንድ ምሳሌ ላንሳላችሁ። አናላይሲስ ሲሰራ አእምሯችን ይህን እቅድ እንዴት አድርጌ ላሳካው እችላለሁ ብሎ ከሚያሳካበት ልክ የማይሳካበትን መንገድ እያሰበ እያበዛ ስለሚመጣ አናላይሲሱ ወደ ምን ይቀየራል? ፓራላይዝ ይሆናል። ሽባ እንሆናለን ማለት ነው። እና ይሄ ምሳሌዎችን ልንገራችሁ። ለምሳሌ አንድ ሰው በአንድ ሳምንት ውስጥ ቋንቋ መልመድ አለብኝ ቢል በአንድ ሳምንት ውስጥ ቋንቋ መልመድ ኢትስ ቬሪ ዲፊካልት ለአንድ ሰው። ኦፍኮርስ ታለንት ያለው ሰው ሊለምድ ይችላል። ግን በተለመደው በእኛ ባለን እውቀት እስካሁን በነበረን ታለንት፣ በነበረን ቤንችማርክ፣ በነበረን ከሰዎች ባየነው ልክ በአንድ ሳምንት ውስጥ ቋንቋ የለመደ ሰው የለም። ስለዚህ አእምሯችን የት ሊያመጣው ይችላል? የትም። ስለዚህ ጭንቀት ነው የሚይዘው። ስለዚህ ቋንቋ ከመልመድ ይልቅ ብሎክ ማድረግን ይመርጣል ማለት ነው። እሱ ብቻ አይደለም። ምንም አይነት የቢዝነስ አይዲያ ሳይኖራችሁ፣ ከዚህ በፊት ምንም አይነት ልምድ ሳይኖራችሁ፣ ምንም አይነት በጀት ሳይኖራችሁ፣ ምንም አይነት ኮኔክሽን ሳይኖራችሁ
ምንም አይነት የቢዝነስ ኤክስፒሪየንስ ሳይኖራችሁ የዛሬ 3 ወር 5 ሚሊዮን የሚያንቀሳቀስ ድርጅት ይኖረኛል ብላችሁ ብታቅዱ ቬሪ ዲፊካልት፣ በጣም የጅል ሀሳብ ማለት ነው። ምናልባት ጊዜ አንዱ ማተር ስለሆነ ማለት ነው። ስለዚህ ይሄ ፓኒክ ዞን ይባላል። አእምሯችን በደንብ እንዲህ የሚይዝ ማለት ነው። አቅማችን ከመውጣት ይልቅ አሁናዊ ሁኔታው ስለሚያስቀድም፣ ኦፍኮርስ ይቻላል እኮ ግን አሁናዊ ሁኔታውን ብቻ ነው የሚያስቀድም አእምሯችን ብዙ ጊዜ። ስለዚህ እውቀታችን፣ ጊዜያችን፣ ገንዘባችን፣ አቅማችን እጅግ ከዚህ ከእውነታው የራቀ ስለሚመስለው አእምሯችን ይጨነቃል። አእምሯችን ደግሞ ገና ሳይጀምረው እንዲጨነቅ ካደረግነው ተስፋ ይቆርጣል። በቃ ተስፋ ከቆረጥን ደግሞ ምንም፣ በነገራችን ላይ የሰው ልጅ ተስፋ ከሌለው ምንም ነገር ማድረግ አይችልም። ምንም ነገር ማለት ነው። ስለዚህ ተስፋ ትልቁ ስንቃችን ነው፣ ትልቁ ሞራላችን ነው። ስለዚህ የሰው ልጅ ደግሞ ተስፋ እንዲኖረው ቢያንስ አእምሮውን ማሳመን አለበት። አእምሮ ካላመነ ተስፋ የሚባል ነገር የለም። የተስፋ ምንጭ እምነት ነው። ሰው የሚያምነው ደግሞ የሚያውቀውን ነገር፣ የተነገረውን ነገር፣ አእምሮ ውስጥ ያለውን ነገር ነው ሊያምን የሚችል። ካልሆነ በፍጹም ሊያምን አይችልም። ሰው ያላመነበትን ነገር ደግሞ ተስፋ አድርጎ ስራ ሊሰራ አይችልም። ስለዚህ ጀምረን እንዳንጨርስ የሚያደርገን ይሄ አንዱ ግብ አወጣጣችን ሊሆን ይችላል ማለት ነው። ሌላኛውና ትልቁ ሶስተኛው ላይ የምናገኘው ለብዙዎቻችን በጣም ትልቅ ቤንችማርክ የሚሆነን የሚወጠር ቀጠና ወይም ደግሞ ስትሬች ዞን ይባላል። ይህ ደግሞ እውነተኛው የስኬት ቀጠና ነው። ትክክለኛው የስኬት ቀጠና ያለበት፣ ትክክለኛው የስኬት ጣቢያ ያለበት ማለት ነው። ይህ ቀጠና ከምቾት ቀጠና ከፍ ያለ ነው። እንደገና ደግሞ ከፓኒክ ዞን ደግሞ ዝቅ ያለ ነው። ማለት ሁለቱም ባላንስ ያደረገ ነው። በደንብ ተንጠራርተን እንዲህ ልንደርስበት አይደለም፣ እንዲህ ዘለን ልንደርስበት መንጠራራት ብቻውን በቂ አይደለም በዚህ እቅድ አወጣጥ። ስለዚህ ተንጠራርተን በደንብ ስትረሽ አድርገን የኮምፎርት ዞን ማለት በነገራችን ላይ ልክ ለምሳሌ አሁን እኔ እዚህ ጋር ተቀምጬ ይህንን ባመጣ ምንም ነገር ያደረኩት ነገር የለኝም። ነገር ግን ይህ ውሃ ከጣራው ተንጠልጥሎ ከጣራው የተንጠለጠለን ውሃ እንዴት አድርጌ ላወርደው እንደምንችል ሲስተም ማምጣት አለበት። ወይ ቴብል መደረብ አለብኝ፣ ወይ ወንበር መጠቀም አለብኝ፣ ወይ መሰላል መጠቀም አለብኝ። ልክ እንደዛ ማለት። ስለዚህ ይሄኛው ስትሬች ዞን የሚባለው አቅማችንን የሚፈትን የሚለጥጠን ኤክስትሪምሊ አእምሯችንን ሊያሰራ የሚችል ፍሌክሲብል የሆነ ፍሌክሲብል ስላችሁ በደንብ ሪፍሬሽ እያደረግን አእምሯችን ልናሰራበት የምንችል ዞን ማለት ነው። ይሄ በትጋት ከሰራንበት ሙሉ በሙሉ ልንደርስበት የምንችለው እውነታን ያገነዘበ የግብ አወጣጥ ዘዴ ነው። በነገራችን ላይ በዚህ ቀጠና ሆነ የምናቅደው እቅድ አለመፈጸም አይችልም። ምን ካለን ግን ዲስፕሊን ካለን፣ በኋላ እንመጣበታለን። ብዙ ነገር አሁን ጀምረን ስለማንጨርሳቸው ነገሮች ነው እያወራን ያለ ነው። የማንጨርስበትን ምክንያት ነው እያወራችሁ ያለሁት። ስንጨርስ ደግሞ ሂደቱ ምን ይመስላል የሚሉትን ሀሳቦች በኋላ እንመጣባቸዋለን። 4 ገጾች አሏቸው እነሱ ደግሞ። ይሄ ቀጠና ግባችን ስናወጣ ህይወታችን ትርጉም ይኖረዋል፣ ተስፋ ይኖረናል፣ አቅማችን የመጠቀም በቂ ክህሎት እናዳብራለን፣ በቂ እውቀት እናዳብራለን፣ በቂ የሰው ኃይል፣ በቂ የፋይናንስ ሌሎች ነገሮችን በአግባቡ እንድናቀርብ ያደርገናል ማለት ነው። አእምሯችን በትንሹ እንዲጨነቅ ያደርገዋል። ይሄ በነገራችን ላይ በስነ ልቦናው ዓለም ጀምረን የመጨረስ እድላችን በጣም ከፍተኛ የሆነበት ኦፕቲማል አኔክሲቲ የምንፈጥርበት። ኦፕቲማል አኔክሲቲ ማለት አስፈላጊ ጭንቀት ሰውነታችን ውስጥ የአእምሯችን አስፈላጊ ጭንቀት እንዲገባ። ለምሳሌ አሚግዳላ አይሆንም ብላን፣ ግን እኛ ተረጋግተን ስናስብ ፍሮንታል ኮርቴክስ ሀሳቦችን አመንጭቶ ማድረግ እንደሚችል እሷን የሚያሳምንበት ዞን ማለት ነው። ይሄ ኦፕቲማል አኔክሲቲ ለሰው ልጅ እጅግ በጣም አስፈላጊ ነው። ለዛ ነው በመነሻ ቅድም መጀመሪያ በመግቢያ ላይ ሰምታችን ከሆነ የሩሲያው የስነ ልቦና ባለሙያ ያስቀመጠው ሀሳብ የሰው ልጅ በደንብ እንዲሰራ አእምሮ መጨነቅ አለበት፣ በተወሰነ መጠን ስትሬች መሆን አለበት ያለው ነው። ስለዚህ የዚህ ቀጠና ላይ የምናወጣቸው ግቦች ልብ አድርጎልኝ፣ የምናወጣቸው ግቦች 60% ከዚህ በፊት ባለን እውቀት፣ ባለን የትምህርት አደረጃጀት ወይም ደግሞ ባለን ክህሎት፣ ባለን የሰው ኃይል፣ ባለን ገንዘብ ላይ የተመሰረተ ሲሆን 40% ደግሞ እኛ ፈርዘር ሰርተን የምናገኘው የምንደርስበት መሆን መቻል አለበት። ያ ማለት ምን ማለት ነው? 60% የምናውቀውንና 40% ደግሞ አዲስ ልምምድን የሚጠይቁ። ለምሳሌ ገንዘብ ከሆነ ልንበደር እንችላለን፣ ወይ ሰርተን ልንደርስበት እንችላለን። እውቀት ከሆነ ተምረን ልናመጣው እንችላለን። ክህሎት ከሆነ ተለማምደን ልናመጣው እንችላለን። ዲስፕሊን ከሆነ በልምምድ እናመጣዋለን። ይሄ 40% ነው የሚጠይቁ መሆን አለባቸው።
ስለዚህ አቅማችን በየቀኑ ምን ማድረግ አለ 40% እንዲዘረጋ ማድረግ አለበት። 60% ላይ ቆሞ የቀረውን 40% ግን ስትሬች ማድረግ አለበት ማለት ነው። አእምሯችን ማንበብ አለበት፣ እጃችን እንቅስቃሴ ማድረግ አለበት፣ እግራችን መራመድ አለበት፣ ሌላም ነገር ማለት ነው። ይሄ ትክክለኛ እቅድ፣ ትክክለኛ ግብ የምናስቀምጥበት ዘዴ ነው። በዚህ እቅድ የምንጀምረው ስራ ደግሞ አለመፈጸም አይችልም። ምን ካለን ግልጽ የሆነ ጥያቄ ከጠየቅን ያንን በትክክል የምንፈልገው ከሆነ ቫልዩ ያለው ከሆነ ማለት ነው። ስለዚህ ይህ ቀጠና ሰዎችን ወደ ፍሎ ስቴት ያመጣቸዋል ይላል። ፍሎ ስቴት ማለት ሙሉ በሙሉ በስራው ውስጥ እንድናልፍ ከጅማሮ እስከ ፍጻሜው ድረስ ምን ላይ ደረሰ፣ ምን ጎደለ፣ ምን ቀነሰ፣ ምን መሻሻል አለበት እያል ኢንጌጅን እንድንሆን ኢቨን ስራው ላይ ስንሆን በዚህ ሂደት ውስጥ በነገራችን ላይ ሰዓት እንኳን አንቆጥርም ደስ እያለን ስለምንሰራው ማለት ዶፓሚን የማመንጨት እድላችን በጣም ሀይ ነው። ኦፕቲማል የሆነ ዶፓሚን ሪሊዝ ያደርጋል አእምሯችን። በዛ ሰዓት ክሬቲቪቲያችን ይጨምራል፣ እየተደሰተ ይሄዳል። ስናሳካው ደስ እያለን ሪኮግናይዝ እያደረግነው እንሄዳለን ማለት ነው። ይሄ እጅግ በጣም አስፈላጊ የሆነ ግብ የመውጣት ዘዴ ከመጀመራችን በፊት በየትኛው ዞን ነው እቅድ እያወጣን ያለ ነው? አእምሯችን ምንም የማይፈትን ኮምፎርት ዞን ላይ ሆነን ነው ወይስ ደግሞ በጣም የሚያስጨንቅ እቅድ ነው? ወይስ ደግሞ ትንሽ የሚያስጨንቅ ግን ማኔጅብል የሆነ ስትረስ ውስጥ እየሆነ ነው እቅድ እያወጣን ያለ ነው? ይህንን በሚገባ ማየት መቻል አለብን። ለምሳሌ በዚህ እቅድ ውስጥ መጽሐፍ ማንበብ ያለመደ ምንም ልማድ የሌለው ሰው በሁለት ሳምንት በሳምንት 3 መጽሐፍ መጨረስ አለብኝ ብሎ ማቀድ የለበትም። ምክንያቱም ይሄ እጅግ በጣም አደገኛ የሆነ ስትረስ የሚጨምር ስለሆነ ልምድ ላለው ሰው 3 መጽሐፍ አይደለም በሳምንት በአንድ ቀን ሊጨርስ ይችላል፣ በ2 ቀን በ3 ቀን ሊጨርስ ይችላል። ዲፔንድስ። ልምድ ለሌለው ሰው ግን ምንድነው ማድረግ ያለበት? በቀን 20 ደቂቃ መጽሐፍ አነባለሁ ወይ ደግሞ 20-30 ገጽ አነባለሁ ብሎ እቅድ ቢያወጣ ማኔጀብል ከኮምፎርት ዞን ወጥቷል። የተለመደ አልነበረም። ከዚህ በፊት በጧት 2 ሰዓት ተነስቶ ሌላ ስራ ነበር የሚሰራው። አሁን ግን ለ10 ፔጅ መጽሐፍ ማንበብ አለበት። አንድ እቅድ ነው። እሱ ብቻ አይደለም፣ ይሄ ክሬቲቪቲያችንም ይጨምራል፣ አዲስ ልማድንም ያስለምደናል። እና አሁን እኔና እናንተ በዚህ በሶስቱ እቅድ ውስጥ ስንመዝነው ራሳችን የት ላይ ያገኛችሁት? ራሳችሁ ኮምፎርት ዞን ላይ ሆናችሁ ነው ያቀዳችሁት? ወይስ ደግሞ ፓኒክ ዞን ላይ ሆናችሁ በጣም ስትሬች የሆነ እቅድ ነው ያወጣችሁት? ወይ ደግሞ ራሳችሁን ሊያሳድግ የሚችል ፐርሰናል ዲቨሎፕመንት ላይ ልትሰሩ የሚያስችላችሁን አቅማችሁን እንድትጠቀሙ የሚያደርጋችሁ ሊደረስበት የሚችል እቅድ ስትሬችብል ዞን ውስጥ ነው ያላችሁት? የትኛው ዞን ላይ ነው ያላችሁት? እንደዚህ ካቀዳችሁት አፈጻጸማችሁ ደግሞ ምን ይመስላል? ምን አይነት ገጽ አለው ፍጻሜያችሁ የሚለውን ደግሞ አሁን እናያለን። በነገራችን ላይ 4 አይነት የጀምሮ መጨረስ ፍጻሜ ገጾች አሉ። ስንት አልኳችሁ? 4 አይነት የጀምሮ መጨረስ ፍጻሜዎች አሉ። እነዚህ የጀምሮ መጨረስ ፍጻሜ የሚባሉት አንድ ነገር ጀምሮ የመጨረስ ሂደትን መሰረት ያደረገ በቢሄቪየራል ሳይንስ የሚደገፍ ነው። ይሄ ምንድነው የሚለው? በሰዎች በስራ አፈጻጸማቸው በሚከተሉት ስነልቦናዊ ክፍል ውስጥ ያለውን ሂደት ነው። ያ ማለት አንድ ነገር ስንጀምር ሂደታችንና መጨረሻችንን ታሳቢ በማድረግ በ4 እንከፍለዋለን። እስኪ ራሳችንን እንመርምር የትኛው ክፍል ላይ እንደሆነ። 4ቱን ክፍሎች ልንገራችሁ። አንደኛው ያልተጀመረ ጅማሮ ማለት ነው። አስቡት፣ ጅማሮ ነው ግን ያልተጀመረ ጅማሮ ይባላል። ሁለተኛው ተጀምሮ ያልተቋጨ ወይም ደግሞ የተጨናገፈ ይባላል። ሶስተኛው ደግሞ ተጀምሮ ያለቀ ግን ትርጉም የሌለው ስራ ነው። ጅማሮ ኦልሞስት ሂደቱን አልቋል ግን ምንም ዋጋ የሌለው አጨራረስ። አራተኛው ደግሞ በትክክል የተጠናቀቀው ቫልዩ ያለው ሳቲስፋክሽን የሚሰጠው አጨራረስ ነው። እነዚህን አንድ ባንድ ዝም ብዬ ከምሳሌ ጋር ልንገራችሁ። ለምሳሌ ያልተጀመረ የሚባለው ጅማሮ ወይም ደግሞ የጅማሮ ገጽ የሚባለው ሰዎች የተለያየ ብራንድ የሆነ ድንቅ የሆነ ሀሳብ ሊኖራቸው ይችላል። ለምሳሌ የቢዝነስ አይዲያ፣ የምርምር ሀሳብ ሊኖራቸው ይችላል። ነገር ግን ይህንን ሀሳብ ዛሬ ነገ ሲሉ ፍራስትሬት ሲያደርጉ ቆይ እንደዚህ ይመቻችልኝ፣ ቆይ እንደዚህ ላድርግ ሲሉ በቃ ሰዎቹም ያልፋሉ፣ ሀሳቡም አብሯቸው ይሞታል። ልክ የዚህ አይነት ሀሳብ ይሄ ፍላጎትና እውቀቱ ቢኖራቸውም እነዚህ ሰዎች ነገር ግን በማሰብና በማቀድ ለመፈጸም ፍላጎት ስለሌላቸው ዲስፕሊንም ስለሌላቸው እድሜያቸውን ይጨርሳሉ። ከዛ በኋላ ሳይጀምሩት የቀሩ ድንቅ ሀሳቦች በውስጣቸው እንደታመቁ አብረዋቸው ምን ይላሉ? ይሄዳሉ። በቃ ያልፋሉ ሰዎች ማለት ነው።
ስለዚህ እነዚህ በብዙዎቻችን ማስታወሻዎች ላይ ያሉ ሀሳቦች ናቸው። ለምሳሌ አንድ ሰው መጽሐፍ እጽፋለሁ ብሎ ሀሳቡን አርቅቆት ግን ያ መጽሐፍ ሳይጀመር ሰውየው ይሞታል። ግጥም እገጥማለሁ ብሎ ማስታወሻዎችን አስቀምጦ የሆነ ስቴጅ ላይ አቀርባለሁ እያለ በአእምሮ ሲያንሰላስል ግን ያን ግጥም አንድም ቀን ሳያወጣው አብሮት ያልፋል። የሚገርም የቢዝነስ አይዲያ ይህንን አድርገን ይህንን አሊያንስ ፈጥሬ ቢዝነስ እሰራለሁ ብሎ አስቦ ነገር ግን ያንን ሳያስኬደው እሱ ብቻ አይደለም ትዳር መሰረታለሁ ምናምን ብሎ ብዙ ሰዎች እድሜ ልካቸውን ይቆያሉ። የሆነ ሰዓት ላይ ያው የሚጠሩበት ቀን ይደርስና ያሄዳሉ ማለት ነው። ይሄ ያልተጀመረ ጅማሮ ይባላል። እውነት ለመናገር በብዙዎቻችን ማስታወሻዎች ላይ በጣም ብዙ ሀሳቦች አሉ። እንደዚህ አይነት በጣም ድንቅ የሆኑ የቢዝነስ ሀሳቦች፣ ድንቅ የሆኑ የፈጠራ ስራዎች፣ ድንቅ የሆኑ ዩቲዩብ ላይ ስራ ጀምሬ እንደዚህ አይነት ኮንቴንት ይዤ የሚባል በጣም ብዙ አይነት ሀሳብ ግን ወደ መሬት ለመውረድ እጅግ በጣም ነገ ዛሬ ስንል ያለፉን ማለት ነው። ይሄ ተጀምሮ ያልተጀመረ ሀሳብ ይባላል። በቃ ፍጻሜ የሌለው ሀሳብ ነው። ስለዚህ ሳይጀመሩ ዓመታት አልፏል። በዚህ ደረጃ ያልተጀመሩ የህይወታችን ገጾች ሆነው ያልፋሉ፣ ትርጉም የሌላቸው ማለት ነው። ሁለተኛው ደግሞ ተጀምሮ የጨነገፈ፣ ይሄ ብዙዎቻችን ጀምረን ያቋረጥነው ስራ አይነት ነው። ብዙዎቻችን ጀምረን ያቋረጥነው ስራ ማለት ነው። ለመጀመር ምንም ችግር የለብንም። ነገር ግን ችግር ባይኖርብንም ፍጻሜው ላይ ለመድረስ ግን ምን ይፈልጋል? ያ የጀመረው ነገር ዲስፕሊን ይፈልጋል። ለምሳሌ ጥሩ የእግር ኳስ ተጫዋች ሆኛለሁ ብሎ የጀመረ ሰው 2 ዓመት 3 ዓመት እንኳን ሳይሰራ ያቋርጣል። በዚህ ዓመት ጂም እሰራለሁ ብሎ ይሄ በነገራችን ላይ ከምን ጋር የመሳሰለ መሰላችሁ? በየዓመቱ አዲስ ዓመት ሲመጣ የምናቅዳቸው እቅዶች እና በአንድ ሳምንት፣ በ2 ሳምንት፣ በአንድ ወር ሰርተን የምናቆመው ስራ ማለት ነው። ወደ ኔትወርክ ማርኬቲንግ ስናመጣው ደግሞ ወደ እኔና ወደ እናንተ ቢዝነስ ብዙ ጊዜ ያው ለኔትወርከሮች ስለሆነ እዚህ ላይ እየሰራሁት ያለሁት በቃ አንድ ሰው በጣም ሞቲቬትድ ሆኖ ገለጻ ሲሰጠው ገና ሞቲቬትድ ሆኖ ያዳምጥና ከዛ በኋላ ወዲያው ስራውን ይጀምረዋል፣ ሳይናፕ ያደርጋል። ከዛ በኋላ ግን 1 ሳምንት 2 ሳምንት ስልጠና ይወስዳል። ዘንድ ወደ አክሽን ሲባል ቤዚኩን መስራት ይከብደናል። ይሄ ተጀምሮ ያልተጨናገፈ ሀሳብ ማለት ነው። ፍጻሜ ላይ ለመድረስ የሚያስችል የዲስፕሊን እና የጽናት ችግር የጎደላቸው ሰዎች የሌላቸው ሰዎች ማለት ናቸው። በህይወታቸው የተጀመሩ ግን ያልተጨረሱ ጉዳዮች እጅግ በጣም ብዙ ናቸው። በነገራችን ላይ በህይወታችን በእያንዳንዳችን ህይወት ይሄ እንደነገርኳችሁ በአዲስ ዓመት የምናቅደውን እቅድ ይመስላል። ተቋማትንም ብንወስድ ትልልቅ ተቋማት እቅዶቻቸውን አቅደው ግን የማይነኳቸው የተወሰነ እንደተጀመሩ የሚያቋርጡ፣ ያ ማለት በነገራችን ላይ ብዙ ጊዜ የበጀት ትራንስፈር የሚባል ነገር አለ ተቋማት ላይ። የበጀት ትራንስፈር ትልቁ ችግር ተጀምሮ የተጨናገፈ ሀሳብ ስላለ ነው። ይሄ ምርምር ላይም አለ፣ ሌሎች ፕሮግራሞች ላይም አለ። ትልልቅ የሚባሉ ተቋማት የበጀት ትራንስፈር የሚሉት ይሄን አይነት ችግር ስለሚገጥማቸው በእያንዳንዳችን ህይወትም ይሄ ነገር አለ። ስለዚህ ይሄ ላይ በደንብ አሁን ይሄ የማይነካው ሰው አለ ብዬ አላስብም። በነገራችን ላይ ብዙ ሰዎች ጀምረው ያቋረጡት በጣም ብዙ ነገር ስላለ ማለት ነው። ስለዚህ ለምሳሌ አንዳንድ ሰው ከዛሬ ጀምሮ የአካል ብቃት እንቅስቃሴ አደርጋለሁ ብሎ ያቅድና 1 ሳምንት ከተንቀሳቀሰ በኋላ ዲስፕሊን እዛ ላይ ከኮምፎርት ዞን ስለሚያወጣው ለሱም የሚሆን ዲስፕሊንም ስለሌለው ኮንሲስተንሲም ስለሌለው ያቋርጣል። ከዛ ወደ ነበረበት ጂም እሰራለሁ ብሎ ይነቃቀል። አንድ ቀን ለምሳሌ ስልጠና ሲወስድ ወይ የሆነ ዩቲዩብ ላይ ሰምቶ አይደል እንደው ገጥሟችሁ አያውቅም? በነገራችን ገጥሞኝ እኔ ብዙ ጊዜ ገጥሞኝ ያውቃል። ብዙ ሰዎች ስልጠና ሲሰጡ ሰማና ከዛ በኋላ ፕሮግራሞችን እጀምራለሁ። ደስ ብሎኝ 1 ሳምንት ሜቢ 20 ቀንም 30 ቀንም ላደርገው ይችላል። ግን ከዛ በኋላ ግን በህይወታችን አብሮ ፓርት ኦፍ ዘ ፕሮሰስ የማይሆንባቸው ሰዎች ማለት ናቸው። እነዚህ እጅግ በጣም የብዙዎቻችን ህይወት እዚህ ውስጥ አለ፣ መዳሰስ አለበት። ምን ያደርጋል? አንድ ሌላ ምሳሌ ልስጣችሁ። መጽሐፍ አጋጥሟችሁ ያውቃል? መጽሐፍ ላነብ ነው ብላችሁ ገዝታችሁ እዛ 10 ቅጽ እንዳነበባችሁ ቆይ ቁርስ ልብላ፣ እዛ ቁርስ በልታችሁ ደግሞ ቆይ ቡና ልጠጣ፣ ከዛ በኋላ ጭራሽ መጽሐፉ ተረስቶ ከነ የት እንደወደቀ ራሱ ትዝ ላይላችሁ ይላል። እኔ የማስታውሰው አንድ ጓደኛዬ በሆነ አጋጣሚ አገኘሁትና መጽሐፍ እያነበበ እያለ እየው ብሎ ሰጠኝ። አልጨረሰውም እኮ እሱ ገና፣ ግን መጽሐፉን እኔም ሳልሰጠው እሱም ሳይወስደው ቀረ። ስለዚህ እንደዚህ አይነት በቃ ሞቲቬሽን ላይ ሆናችሁ ነው የምትጀምሩት እንጂ ያንን ሊያስቀጥል የሚችል ዲስፕሊን የሌላችሁ አይነት ስራ ማለት ነው። ስለዚህ ዲስፕሊን ስለሚጎላቸው በህይወታቸው ውስጥ የተጨናገፉ ጅምሮች እጅግ በጣም የበዙበት ዓለም ውስጥ ነው ያለነው። ብዙዎቻችን የጀመርነውን ማንጨርሰው በዚህ ምክንያት ነው።
በሞቲቬሽን እንጀምራለን። ከዛ በኋላ ግን ዲስፕሊን ክህሎት የሚባለው ነገር ሲመጣ ባዶ እንሆናለን ማለት ነው። ይሄ የተጀመሩ ግን የተጨናገፉ ጅማሮዎችን ውጤት እንድናገኝ ያደርገናል። ሶስተኛው ተፈጽሞም ዋጋም የሌለው ማለት ጅማሮ ይባላል አፈጻጸም። ይሄ ገጽ ደግሞ ተጀምሮ አለቀ ግን ሲያልቅ ምንም ትርጉም የሌለው። ይሄ ደግሞ ነገሮች ተጀምረው ይንገታገታሉ፣ ይወለዳደፋሉ፣ ከዛ በመጨረሻም ያልቃሉ፣ ይፈጸማሉ። ነገር ግን ሲጠናቀቁ በተቀመጠላቸው ጥራት፣ በተቀመጠላቸው ግብ፣ በተቀመጠላቸው ጥንካሬና በዓላማቸው ልክ ስላልተሰሩ ኪሳራ ይሆናሉ። ስራውም ሰባራ ይሆናል። ለማህበረሰብ የሚጠቅመው ምንም ነገር የለም። ውጤታቸው ምንም አይነት እርካታ የማይሰጥ፣ ለሰራው ሰውም ምንም አይነት ጥቅም የሌላቸው ማለት ነው። ለምሳሌ ልንገራችሁ፣ የዩኒቨርሲቲ ተማሪን እንውሰድ። የፒኤችዲ ሊሆን ይችላል፣ የማስተርስ ሊሆን ይችላል፣ ወይ ደግሞ አንደርግራጁዌት ተማሪ ተሲስ ሲሰራ መፈጸም ስላለበት መመረቅ ስላለበት ብቻ የሆነ ሰው ሀሳብ ኮፒ ፔስት አድርጎ ይመረቃል። እሱ ብቻ አይደለም፣ እንደ ኮፒ ፔስት በጣም የባሰው ነው። እሱም ደግሞ መመረቅ ስላለበት ብቻ ሀሳቡን ያመነጫል። ከዛ በኋላ ያንን ሀሳብ ሰዎች እንዲያምኑለት ነው እንጂ ስራውን እንዲያሳምኑ አይፈልግም። ከዛ በኋላ ይመረቃል። ዘን ተመረቀ ኦልሬዲ ውጤቱ ምን የሚሆን ምን፣ ከዛ ግን ያ ስራ የት እንደገባ አይታወቅም። ለማንም ምንም ጥቅም የሌለው ማለት ነው። ጀስት መስራት ስላለበት ነው እንጂ ጥቅም እንዲኖረው አድርጎ የማይሰራው ስራ ማለት ነው። ኦፍኮርስ በሰዓቱ ግሬድ አግኝቶበታል ምናምን ልትሉን ትችላላችሁ። ግን ከግሬድ በዘለለ ነው ሊሰራ የሚችለው ምርምር ስለሆነ። ተሲስን ወሰድኩኝ እንጂ ምርምርንም ብንወስደው ምርምር ብዙ ጊዜ ለማወራረድ ነው እንጂ ያ የሚሰራው ምርምር ሪሊ የማህበረሰብን ችግር ሊፈታ መወራረድ ስላለበት የሚሰራ የምርምር ስራና የማህበረሰብን ችግር የፈጠራ ታክሎበት ያ ፈጠራው ወጦ ለሰዎች በሚጠቅም መልኩ እንዲሆን መስራት እጅግ በጣም የተለያየ ነው። እዳ ውስጥ ነው። በነገራችን ላይ አሁን እንደዚህ አይነት ሀሳቦች እዳ ውስጥ ነው የሚከቷችሁ። ተጀምረው ተጨረሱ ግን ምንም ጥቅም የሌላቸው ስራዎች። ትልልቅ የመንግስት መስሪያ ቤትም እንደዚህ አይነት ነገሮች አሉ በነገራችን ላይ በጣም በብዙ እና ምንም አይነት ጥራት የሌላቸው ስራዎች ተጀምሮ ተጠናቋል፣ ተፈጽሟል። ነገር ግን በጥራት እና በብቃት ስላልተሰራ ምንም አይነት ረብ የሌለው ስራ ማለት ነው። እና ይሄ አይነት ስራ ደግሞ እጅግ በጣም አደገኛ የሞራል ኪሳራ የሚያደርስ ማለት ነው። እናንተ ወደ ኋላ እንድትሄዱ የሚያደርጋችሁ ስራ ነው። ስለዚህ ያልተጀመረ ቢሆን ይሻላል እነዚህ አይነት ስራ ማለት ነው። ሌላኛውና የመጨረሻው በጣም ደስ የሚለው በሚገባ የተጠናቀቀ በጠንካራ አጨራረስ የሚደመደም ስራ ነው። ይሄ ሁላችንም የምንፈልገው አፈጻጸም የጅማሮና የፍጻሜ ትስስር ምስጢር ያለበት እዚህ ጋር ነው። ይሄ በመሰረቱ እውነተኛ የስኬት መለኪያችን ነው። ትክክለኛ እድገት የምንለካበት ነው። አሁን ወደ እነዛ ወደ ሶስቱ የግብ ዞኖች እንሄድና የትኛው አፈጻጸም ላይ እንዳለን ራሳችን የትኛው የአፈጻጸም ገጽ ነው እኛ ጋር ያለው? ተጀምሮ ያልተጀመረው ነው? ተጀምሮ የተጨናገፈው ነው? ተጀምሮ አልቆ ግን ምንም ጥቅም የሌለው ነው? ወይስ ደግሞ በትክክል የተጠናቀቀው ቫልዩ ያለው ሳቲስፋክሽን ያለው? በነገራችን ላይ የሰው ልጅ አልቲሜት ጎሉ መብላት መጠጣት አይደለም። የሰው ልጅ አልቲሜት ጎሉ እርካታ ነው። ነፍሱን ማስደሰት ነው። የነፍስ ማስደሰት ደግሞ ሪላቲቭ ነው። አክቹዋሊ ግን በዋናነት እርካታ ነው። እርካታ ደግሞ ሊኖር የሚችለው ሰው ያመነበትን አእምሮ የፈቀደውን ኢንተግሪቲ ኑሮት በሱና በፈጣሪ መካከል ትክክለኛ ኢንተራክሽን ኑሮ ያለቀ የደቀቀ ስራ ሲሰራ ብቻ ነው እርካታ ሊያገኝ የሚችለው። ከዛ ውጭ ግን ኤቭሪ ላይፋችን የኛ በነገራችን ላይ ፌክ ነው። ፌክ ታውቃላችሁ? ፌክ እግዚአብሔር ነው ማለት በጣም ፌክ ነው። አብዛኛው የማስመሰል ላይፍ ነው የምንኖረው። እቅዳችን ከአተገባበራችን ጋር ስለማይገናኝ አእምሯችን የሚያውቀውና ማለት አፈጻጸማችንና አእምሯችን የሚያውቀው ሁለቱ የተቃረነ ስለሚሆን ዜር ነው ሳቲስፋክሽን። ለዛ ነው ብዙ ሰው በሽተኛ የሚሆነው ቶሎ የሚያረጀው። ይሄ እጅግ በጣም ከባድ ነው እና እኛም የምንፈልገው በዚህ በ30 ቀን ቻሌንጅ ውስጥ በሚገባ አስበንበት አልመን
ታይም ፍሬም አበጅተንለት የምናቅደው እቅድ አእምሯችን ክሬቲቪቲያችን ጨምሮ እኛንም አንድ ስቴፕ ከፍ አድርጎን የሚረባ ነገር እንዴት ነው መጨረስ ያለብን፣ በሚገባ የምናጠናቅቀውን ነገር እንዴት መጀመር አለብን፣ የተጀመረውንስ እንዴት ማስኬድ አለብን የሚሉትን ሀሳቦች ነው። ስለዚህ እውነተኛ የህይወት ስኬት የሚመጣው በእያንዳንዱ የህይወት ዘርፋችን እንደዚህ አይነት አፈጻጸም ሲኖረን ብቻ ነው። እንደዚህ አይነት አጨራረስ ሲኖረን ብቻ ማለት ነው። ስለዚህ በዚህ መልክ መዝጋት ስንችል ህይወት ጣፋጭ ትሆናለች። ቅድም በመግቢያ እንዳልኳችሁ የተጀመረ ነገር መጨረስ አለበት። አጨራረሳችን ነው የህይወታችን ጥራት የሚወስነው። ስለዚህ የህይወታችን ጥራት በምን አይነት መልኩ ነው እኛ እያስኬድ ነው ያለው? ጥራት ያለው ህይወት ነው እየኖርን ያለ ነው ወይስ ደግሞ እንደ ነገሩ እያለባበስን አእምሯችንን እየሸወር ነው ወይ? አእምሯችንን ብንሸውደውም ነገ ማምለጥ አንችልም። ተወቃሽ ነን። ይህንን በደንብ በሚገባ ማየት መቻል አለብን ማለት ነው። ስለዚህ የዛሬው ፕሮግራም በዋናነት የ30 ቀን የለውጥ ጉዟችን ሲጀምር ታርጌቱ በንቃት ጀምረን በብቃት መፈጸም ነው። ይሄ በየትኛውም ህይወታችን ላይ ማለት ነው። በየትኛውም ቢዝነስ ላይ፣ በየትኛውም የትምህርት ደረጃችን በቃ በምንፈልገው በምናቅደው ይሄ ሊሆንልኝ ይገባል የምንለውን ነገር በንቃት ጀምረን በብቃት የመፈጸም አቅማችንን ማዳበር ነው ትልቁ ዓላማችን ማለት ነው። ስለዚህ የትኛው ዞን ላይ ነው መሆን ያለብን? በትጋትና በጥራት ተከታትለን በተቀመጠለት ጊዜና ገደብ ልክ የምንጨርሰውን ነገር እንዴት ነው ልናጣጥመው የሚገባ የሚለውን ነው። ስለዚህ ያልተጀመረ ነገር የምንለው ብዙ ጊዜ ጠቅለል ስናደርገው ፍጹምነት ፈላጊ ፐርፌክሽኒዝም ላይ ያለን ሰዎች ነን። ብዙ ጊዜ የምናመጣው ይሄንን ጊዜዎች እስከሚመቻቹ ኮንዲሽኖች እስከሚመቻቹ እያልን ነገሮች 100% ሳይሟሉ አልጀምርም በሚል ፍርሃት ውስጥ ያሉ ሰዎች ባህሪ ነው ይሄ። ስለዚህ ምንድነው ይሄ? አናላይዝ ስንሰራ ፓራላይዝ መሆን ነው። ስለዚህ በማሰብና በመተንተን ብቻ አእምሯችንን ስራ ሳይጀምር ይደክማል፣ የሰራን ይመስለናል። ያው የምንፈልገው ነገር ሳይጀመር ያልቃል ማለት ነው። ተጀምሮ የተጨገፈው የሚባለው እንግዲህ የዶፓሚን ችግር የሚያመጣ ነው። ያ ማለት ዶፓሚናችን የተለያየ የጭንቀት ሆርሞን እንዲለቅብን የሚያደርግ ነው። ይሄ ማለት ምን ማለት ነው? የመጀመሪያው ቀን መነቃቃት ይመጣል። ከዛ በኋላ ግን በሂደቱ ከመነቃቃት ወደ ዲስፕሊን ስንመጣ የሚያስጨርሰን ዲስፕሊን ስለሆነ ዲስፕሊኑ ላይ እኛ ወገብ ያዝ ይሆናል ነገራችን። ከዛ በኋላ ስሜታችን ሲቀዘቅዝ ስራን አብሮ የማቆም ልማድ ይጠናወተንና የጀመርነው ነገር ይጨናገፋል ማለት ነው። ሌላኛው ፍጻሜ ላይ ደግሞ ስንመጣ ተፈጽሞ ዋጋ የሌለው ነገር ግዴታ ያንን ነገር መፈጸም ስላለብን እንጂ ሳቲስፋክሽን እንዲሰጠን ብለን አይደለም ያን ነገር የምንሰራው። እንደነገርኳችሁ ለመጨረስ ብቻ የሚሰራ ለጥራትና ለዋጋ ምንም ግድ የሌለው ለቫልዩ ምንም ግድ የሌለው ስራ ማለት ነው። ይሄ ተጨረሰም አልተጨረሰም ምንም የሌለው ማለት ነው ለእናንተ ህይወት። ለሰዎች ምናልባት ለይስሙላ ስለምንሰራው ማለት ነው። ሌላኛው ደግሞ የዚህ ትልቁ ችግር ምንድነው? ሰዎች ለሰዎች ማሳያ ብለው ስለሚሰሩ እንዳልኳችሁ ይስሙላ ነው። በሚገባ የተጠናቀቀ ይሄ ማስተር ኦፍ ፊኒሽ ይባላል። የመጨረሻውን ውጤት እና የየቀኑን ሂደት ያ ማለት ዲስፕሊናችን፣ ኮሚትመንታችን፣ ክህሎታችን እየዳበረ እኩል እየተጣጣሙ የሚጓዝ ሲሆን ስሜት ሳይሆን ምንድነው የሚገዛን? መርህ። ስለዚህ የመርህ ሰዎች እንድንሆን የትልቁ የዚህ ፖድካስት ዓላማ እሱ ነው ማለት ነው። ስለዚህ ብዙዎቻችን የምናስበው መጀመር ከባድ ነው ብለን ነው፣ ግን መጀመር እጅግ በጣም ቀላል ነው። መቀጠል ነው በጣም ከባድ። መጨረስ በጣም ከባድ ነው። እንግዲህ ማራቶንን ብዙ ሰዎች ይጀምሩታል፣ ግን የሚጨርሱት አንደኛ ሆነው የሚያጠናቅቁት 2-3 ሰዎች ናቸው። ሺዎች ይጀምሩታል፣ የሚጨርሱት ግን ትንሽ ነው። ህይወትንም እንደዛው ነው። ህይወትን ኤቭሪ የአዳም ፍጥረት ህይወትን ይኖረዋል፣ ግን አኗኗሩ ጥራቱ በአፈጻጸሙ ልክ ነው፣ በሂደቱ ልክ ነው ማለት ነው። ስለዚህ ስሜት በሄደበት የምንነዳ ከሆነ የመርህ ሰው አንሆንም ማለት ነው። ስለዚህ በመርህ እና በዲስፕሊን ልንመራ ይገባል። ትልቁ ሀሳባችን ነው። ስለዚህ የጨነገፈ ሰው እንዳንሆን ስሜታችን ሲቀዘቅዝ ጭምር የምንጓዝበትን መርህ ስንገነባ ወደ አራተኛው በትክክል ወደ ታለመለት ነገር ጀምረን ወደ መጨረስ የምንችል አይነት ሰዎች እንሆናለን ማለት ነው። ዛሬ ወደ መኝታችሁ ከመግባታችሁ በፊት አሁንም ይህንን እያያችሁ ባላችሁበት ሰዓት ራሳችሁን ጠይቁት እስኪ። ምን ብላችሁ ነው የምትጠይቁት? እናንተ እስካሁን ስታቅዱት የነበረው እቅድ በኮምፎርት ዞን ውስጥ ሆናችሁ ያቀዳችሁት እቅድ ነው ወይስ ፓኒክ ዞን ውስጥ ነው? አእምሯችሁን የሚያስጨንቅ የሚረብሽ በጣም የሚያበሳጭ ዞን ውስጥ ነው ያለው? ወይስ ደግሞ ስትሬች የሚያሰራ ነው? በትክክል የሚያሰራ እቅድ ነው ያቀዳችሁት? ዜና አፈጻጸሙ ምን ሆነ? ሳይጀመር ተቋጨ? ተጀምሮ ተጨናገፈ?
ወይስ ደግሞ ጨርሳችሁትም ምንም ትርጉም አልሰጣችሁም ነው? በትክክል ጀምራችሁ በትክክል የጨረሳችሁ ሰዎች ናችሁ? እንደዛ ከሆነ በነገራችን ላይ አራተኛው ላይ ከሆናችሁ እጅግ በጣም ላይፍን በጥራት እየኖራችሁ ያላችሁ ሰዎች ናችሁ ማለት ነው። ስለዚህ ይህንን በደንብ ያዙልኝ። በሚቀጥለው ክፍል እስከምንገኝ ድረስ የዛሬ ፕሮግራም ይህንን ይመስል ነበር። አክሽን ፖድካስትን ወይም እርምጃ ፖድካስትን ፎሎ እያደረጋችሁ ቤተሰብ ሁኑ። ሳብስክራይብ አድርጉ። ለወዳጅ ዘመዶቻችሁም ሼር አድርጉ። መልካም ቆይታ። ይመቻችሁ። አክሽን ይላል እንግዲህ። ታንኪዩ